ቀስ ታውቂያለሽ። አቤት ክረምት ክረምት ነው ክረምት ነው አይደለም? በዚህ ሄዱ። ቀስ ቀስ ኑ ኑ ኑ ኑ መጣ ይጣ ይባረዳል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የነሚጣ ዩቱብ ቤተሰቦች እንዴት አላችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልን። ዛሬ እንግዲህ ግንቦት 1 2017 ነው ማለት ነው። ይህን ቪዲዮ ሪከርድ የምናደርግላችሁ እንግዲህ እንኳን ለእመቤታችን ለድንግል ማርያም የልደት በዓል በሰላም አደረሳችሁ ብለናል። እስኪ ዛሬ በግንቦት 1 2017 የነበራቸውን የነሚጣን ምሽት ነው ዛሬ የምናሳያችሁ ማለት ነው። አበረታቷቸው። ሰብስክራይብ፣ ላይክ እያደረጋችሁ አበረታቷቸው። ህጻናቶች ናቸው። የሚጠቅም ነገር በህጻናትም በተለያየም ዙሪያ ጥሩ ነገር ይሰራሉ ብለን እናስባለን ማለት ነው። ሁላችንም የምናበረታታቸው ማለት ነው። እና ቪዲዮቸውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ዛሬ እንግዲህ እነሚጣ ይኸው ግንቦት ልደታን እንግዲህ ከጎረቤት ጋራ እያሳለፉ ይገኛሉ ማለት ነው። ትንሽ ድምፅ ጫጫታ ስለነበረ ነው ድምፅ ማስገባት የፈለግ ነው። ይኸው እንግዲህ እጣጣ ናት ይቺ ማለት ነው። እጣጣ ማለት ምን ማለት ነው እያላችሁ ብዙዎቻችሁ ትጠይቃላችሁ። እጣጣ ማለት የእሷ የአፍ መፍቻዋ ቋንቋ ስለነበረ ነው እጣጣ የተባለችው እንጂ ስሟ እጣጣ አይደለም ማለት ነው። ያው በጥቅሉ የነሚጣ ቻናል ነው። የነሚጣ ዩቱብ ብለን እንሰይመዋለን ማለት ነው። ስለዚህ አበረታቷቸው እና በዛሬው ዕለት እንግዲህ ግንቦት ልደታን እንደዚህ እያከበሩ ነው። ከጎረቤት ከሆነው አንድ ላይ ህጻናቶችም አሉ። ወደ ካሜራ መግባት ያልፈለጉ በስተጀርባ ስላሉ ነው። እዚህ ፊት ለፊት ያሉትን ብቻ ይጠጣ ቀውጢ ናቸው ልጆቹ፣ ያስቃሉ በጣም እና አበረታቷቸው ማለት ነው ምርጦችዬ። እዚህ ጋር እንግዲህ ቡናው አለ፣ ንፍሮ አለ፣ ዳቦ፣ ጠላ፣ ሁሉ ነገር አለ። በጣም ደስ ይላል ማለት ነው። ትንሽ መብራት ስለማይታይ እዚህ ጋር የሆነ እንደ ባትሪ ነገር አድርገዋል። በጣም ደስ ይላል። ሳሩ ምናምን ለምለሙ ደስ ይላል። ሀገራችን እንግዲህ ማለት ነው። እንደዚህ ቡናው ተፈልቶ የተጫጫሰ ነው። እነሱ ደግሞ እንደዚህ ሰው ሲሰበሰብ በጣም ደስ ይላቸዋል። የሚገርማችሁ ነገር ስለዚህ አበረታቷቸው ምርጦችዬ። አንዳንድ ነገር እንግዲህ
እንደ ልጅ የልጅ ለዛ ያላቸውን ነገሮች ይዘው ይመጣሉ። እንደ ልጅ እንደ ህፃናት ይዘውላችሁ ይመጣሉ ማለት ነው። አበረታቷቸው፣ አሳድጓቸው ማለት ነው። እና ይሄን ይመስላል እንግዲህ ግንቦት አንድን እያሳለፉ ያሉት ማለት ነው። ህፃናቶቹ ደስ ይላሉ። ይሄ ደግሞ ጓደኛቸው ነው የህፃኑ ማለት ነው። በእውነት በጣም ነው ደስ ያላቸው። ግን ጭልም ብሎ በቃ መብራትን ብዙም እንትን አይታይም። የውጭ መብራት አይሰራም መሰለኝ፣ ለዛ ነው። አዎ እዚህ ጋር ደግሞ አንድ ወንድማችን ዳቦ እየቆረሰ ነው ማለት ነው። ብቻ ኢትዮጵያ በበዓል በተለያየ ነገር አንድ ላይ ከጎረቤት ከወዳጅ ዘመድ ጋራ የምናሳልፈው ነገር በጣም ደስ ይላል። አብሮነትን፣ ፍቅርን በጣም ያጠናክራል ማለት ነው። በነገራችን ላይ እንደዚህ ግንቦት ልደታ የተለያየ ነገር ሲመጣ በጣም ደስ ይላል። ከጎረቤት ጋር የሚደረገው ነገር ማለት ነው። እንደምታዩት በጣም ደስ ይላል እና አበረታቷቸው ማለት ነው። እንደዚህ አንዳንድ በቃ ትክክለኛ የሆኑ ነገሮችን ይዘን እንመጣለን ማለት ነው። ምርጦቻችን እንግዲህ ይመስላል ግንቦት ልደታን እንግዲህ እንደዚህ አሳልፈዋል ማለት ነው። ያው ጫጫታ ስለነበረ ነው የኔን ድምጽ ማስገባት የፈለኩት ማለት ነው። እኔ እንኳን በቃ እንደወረደ ነው ማቅረብ የምፈልገው። እንግዲህ እንደዚህ አድርገናል ማለት ነው። እዚህ ጋር ደግሞ የአትክልት እንትን እየተከሉ ነው ማለት ነው። እዚህ ጋር ድምጻቸው እዚህ ጋር እንግዲህ ድምጻቸው አትክልት እየተከሉ ነው። እስኪ በድምጻቸው እንስማቸው። ነይ ቶሎ ማማ ታከልሽ፣ በቃ ጎበዝ ልጅ የትኛው እስኪ ውሽ በይ ታድቃለች። አንቺ አትርገጫት፣ ታይ ታይ፣ በእናትሽ አትርገጫት። አሁን ልትጸድቅልን ነው። ሻይ አሁን ለሻይ ናአናው እዚህ ትቆርጣላችሁ። አሁን ጎረርሻት ይበቅላል። ግን ታውቂያለሽ አፈሩ ነው ዋናው፣ አፈሩ ነው ካለው በቃ። ከዛ በኋላ ግን እየመረጡ ቦታ ይድፉ እንጂ እንትን እንዳይል። እቺ አሁን የሻይዋ ማን ነው የመጥበሻዋ ቆንጆ ሆናለች። እዚህ ነገር ይበታለን እዚህ ጋር ራሱ። እሺ መደዳውና እቺ ማሰካታለን እንድትወጣ ወደ ላይ እንድትሆን። እቺ ራሱ እኮ አንቺ በቅርብ ጊዜ ያልተከልኳት ግን አተካከሌ ሁለቱንም አንድ ጣገባ አረኳቸው። አይሻቸው እንደዛ ነው እንጂ ይዟት ነው አረማይሽ ወገቧን እንዲስራ አድርጎ በእንጨት መደገፍ አይደል? እንደሱ ከታሰረ ሲጀመር ወደ ላይ ትወጣለች። ሲፈን ሻይሽ የተከልነው አና ይኸው እየበቀለ ነው። ውሃ ጣጣ ታረግበታለሽ። ከዛ እዚህ ጋር እና እዚህ ጋር ቆሻሻ ውሃ እንደፋም። እሺ ለሻይ ስለሆነ ይሄም ወደዚህ መድፋት ወደዛ ጥግ ይዛጋ። ይሄንንም እናርማለን። አይ እቺ ደግሞ እንትና ጤና አዳሙ ማለት ነው። ተበቅላለች እሷ ራሱ እንጂ ሲፋን ያጊዜው ምን ተክላት እኔ ጠርቃ ነው። እቺኛዋ ምንድነው በእናትሽ? ምንም ነገር እኮ አይደለችም። ዝም ብላ ናት። አታይም እንዴ ግን አንቺ ጣጣ በእናትሽ ነይ። በስመ አብ ታቆሽሽዋል። የቱ ይሄ እኮ ተደልድሎ ነው። እሱ ሳሩ እንዲወጣ ብለሽ ነው አይደል? ሳሩ እዛ ጋር እንደዚህ እየተከለ ነው። አትክልት እዛ ጋር ውጭ
እሺ እዚህ ጋር ደግሞ ይኸውላችሁ እንግዲህ ዶሮ ወጥ እየተቁላላ ነው ማለት ነው። በነገራችን ላይ የድስት ወጥ በጣም ነው የሚጥመው። ሀገራችን በቃ እንደው ውሃው ነው መሰለኝ ምንም ብትሰሩ በጣም ይጥማል ማለት ነው። እና ምርጦቻችን እስኪ እንግዲህ ሁላችን በስደት ያለን እንግዲህ በሰላም ለሀገራችን በቅተን ማለት ነው የሀገራችንን ተፈጥሮ የሆነውን አየር በቃ ደስ የሚለውን በቃ ከማዳበሪያ ከምነጻ የሆነውን ምግቡ ይሄ አትክልቱ ራሱ እውነት ኢትዮጵያ እኔ እንጃ እንደው እዚህ ሀገር አሁን በተለያየ ነገር ብዙ ምግቦች ይጣፍጣሉ። ታሽገውም ሆነ በተለያየ መንገድ እንደዚህ ተገዝተው የሚበሉት ማለት ነው። ግን የሀገራችን እንደው ጎመኑ ራሱ በውሃ ቀቅላችሁ ብትበሉት በጣም ይጣፍጣል ማለት ነው። እና እንግዲህ እስኪ ምርጦቻችን ሁላችንም በሰላም ለሀገራችን ያብቃን። ሀሳባችን ተሳክቶ በሰላም ከገባን ደስታ በሀገርና ምርጦቻችን ደስታ በሀገር ላይ ነው እንደነገርኳችሁ። ትንሽ ድምጽ ቀረጻ ድምጽ ተደራረበ ማለት ነው። እዚህ ጋር ብር ብቻ እንደተጠቀለለ ነው የሚሰጠው ነው ነው እዚህ ጋር ለልጅ ነው መሰለህ። እሺ እንዳብሩ ማለት ነው። እሺ እንዳብሩ እንደዚሁ። እሺ አመሰግናለሁ። እንዴት አለ እንደሱ አይደለም ትሄጃለሽ ደብረ ብርሃን? እሷ እኮ ሳምንት ቆይታ አትቆይ ትመጣለች ቶሎ ማ እሺ ምርጦቻችን እዚህ ጋር እንግዲህ የወጣጣ ሚጣ ማለት ነው። እዚህ ጋር ያው በጣም የምትወዳቸው ልጅ የምትረዳን ልጅ ናትና ወደ ልጇን አይታ ልመጣ ልትሄድ ብላ ከሷ ጋር ካልሄድን እያሉ በጣም እንትን ብለዋል ማለት ነው። ልጆች በጣም ፍቅር ይፈልጋሉ። ፍቅር የሚሰጣቸው ሰው በጣም ይወዳሉ ማለት ነው። በነገራችን ላይ ማንም ሰው ባዳም ቢሆን እናንተ በሰጣችሁት ፍቅር ልክ ያው እነሱም ሊሰጧችሁ ይችላል ማለት ነው። ጥሩ ሰዎች አሉ። መልካሞች ጋር ያገናኘን ፈጣሪ ነው።